ወደዛ ልንሄድ እንችላለን የሚለው ማንነት የሚለውን ነገር በደንብ ኤላቦሬት በማድረግ አንደኛ እኔ ማንነቴ ምንድነው? ቋሚ ማንነቴ ምንድነው? ከዛ ባለፈ ደግሞ በዚህ ማንነት ላይ የጋራ ኮንሰንሰስ ቢልድ ማድረግ ማለት ነው። የኦሮሞ ፖለቲከኞች ገቨርን ለማድረግ የኦሮሞ ህዝብ ኦሮሞ የሚለው ማንነቴ የማይቀየረው ማንነቴ ነው። ነገ ካፋው ከነገ ወዲያ ሌላ የማንኛውም ፓርቲ ሊሆን ይችላል። ይሄ ትልቁ ማንነቴ ዋናው ነው። እሱ ላይ ኮንሰንሰስ አለኝ፣ አንድነት አለኝ። በሀሳብ ደረጃ ብቻ ሳይሆን ነገ እኔና ኤኬ ወይም አብቹና ዶክተር ግርማ ሲከራከሩ አንደኛው በዚህ በኩል እንሂድ ያኛው በዚህ በኩል እንሂድ ተባብለው የሆነ ሰዓት ላይ ካልተግባቡ አንዱ ሌላኛውን በፍጹም ጠላት ሊያደርገው ሊገለው የማይችልበት ቦታ ላይ መድረስ አለብን። ቢኮዝ ያኛው ያላቸው ትልቁ ማንነት ስለሚገዛቸው ማለት ነው። እሱ ነው መዳረሻው ብዬ አስባለሁ። እነኚህ ሶስት ሀሳቦች አሉ። የእናንተንም ጀስት ፖይንት የት ነው ያለ ነው፣ የት ነው መሄድ ያለብን፣ እንዴት ነው እዛ ልንደርስ የሚችለው የሚለው እንድታነሱልኝ ኢንቫይት አደርጋችኋለሁ። ከዶክተር ግርማ ልጀምር። ኤኬ እዚህ ነው የቆየው፣ ግን ከላይ ወደ ታች ለመውረድ ብዬ ነው። ሶሪ ኤኬ ከኝ ረኮን እንጂ ረያና ዶክተር ግርማ ቆይቶ። እሺ አመሰግናለሁ። ቴንኪው አያና ኤኬም ሌሎች ከንስካን የገባሁት እንደ አጋጣሚ አይ ቲንክ ቪዲዮ ስለከፈትኩ ሊሆን ይችላል። ከላይ አስቀመጠኝና ስፍራውን ቀመሩባቸው። አንተ ብቻ ሳይሆን እኔም ከነሱ መቅደም ሳይኖርብኝ ስለቀደምኳቸው እኔም ሶሪ ቴንኪው ማለት ፈልጋለሁ። ቴንኪው ዌልካም ቱ ዘ ቲክቶክ። አይ ቲንክ እኔ በአንድ ወር ካልተቀድማለሁ መሰለኝ ታላቅ ነኝ ወደ ቲክቶክ በመምጣት እና በጣም ግሬት ፕሪቪሌጅ። ምናልባት ከዚህ በፊት አንድ በጣም የኦሮሞ ህዝብ እንደ ህዝብ በጣም ትልቅ በተለይ 2018 የመጣው ለውጥ ላይ ግንባር ቀደም ሆኖ ይመራ ከነበረው ከኦቦ ጀዋር መሐመድ ከፖለቲካ መጥፋት ቀጥሎ ያንን ቨርስ ምናልባት አሁን አንተ በመምጣት ብዙ መነጋገር ይቻላል ብዬ አስባለሁ። ይህንን የሚለው አሁን አንዳንድ ነገሮችን ነካ ሳረጋቸው ምን ማለት እንደሆነ ግልጽ ይሆናል። ምክንያቱም አንዳንድ ጊዜ እንፈራራለን እና አሁን ፖለቲካ የማይፈራበት ግን በሀሳብ ሰው የሚናገርበት እንትን መጥቷል። ለማለት የፈለግኩት ምንድነው፣ ለምሳሌ አንዳንድ ሰዎች እዚህ ጋር ካነሱት ሀሳብ አንስቼ አሁን ያነሳቸውን ሀሳብ ልንካ ከፈቀድክልኝ፣ እነዛ ነገሮች ቶሎ ልንካ ናቸው። አንዱ የኢትዮጵያ የምትባል ሀገር አለችን የሚል ጥያቄ እንትን አይሚን አፕሪሺዬሽን ውስጥ ይሄ ነገሮች ሲነሳ ሰምቻለሁ። ኢትዮጵያ የምትባል ሀገር አለችን የሚለውን ከአሁኑ እኔ ኢትዮጵያኒስት አይደለሁም፣ እኔ ኦሮሞ ናሽናሊስት ነኝ። ኢትዮጵያ የምትባለው ሀገር አለችን ብዬ እኔ አላምንም። ኢትዮጵያ ለእኔ ኃጢአተኛ ሀገር ናት። ለወደፊቱ የጋራ ጉዳይ እንዴት እንመስራለን፣ የጋራ ኮንሰንሰስ እንዴት ይኖራል የሚለው ነገር ያ እዛ ውስጥ ኃጢአተኝነቷን መግለጥ እና ምን ማለት እንደሆነ በደንብ መግለጥ የሚቻልበት እድል አገኛለሁ ብዬ አስባለሁ። ሌላው ሰዎች እዚህ ውስጥ ሲያነሱ ተቋማትን የሚሳደቡ፣ ጴንጤን የሚሳደቡ፣ ኦርቶዶክስ የሚሳደቡ፣ አማራና ኦሮሞን የሚያጋጩ ይሉሃል። ብዙ ጊዜ ነገሮችን የምናነሳው እነዚህ ሰዎች ትክክል አይደሉም ብዬ ነው ሀሳባቸው። ሌሎችን ኃጢአተኛ አድርጎ ወደፊት ራስን ጻድቅ አድርጎ መሄዱ ተገቢ አይመስለኝም። ኃጢአተኛን ኃጢአተኛ ብሎ ከታሪክም ከህግም አንጻር ስም ጠርቶ ሰጥቶ ማለፉ ጥሩ ነው። ለምሳሌ ለመጥቀስ ያህል የኦርቶዶክስ ቤተክርስቲያንም ሆነ ጴንጤን ስናነሳ ከታሪክ አንጻር እንደ ተቋም ሃይማኖቶችን ተከታዮችን ሳይሆን የሃይማኖት ተቋማቶቹ በታሪክ ውስጥ በኢትዮጵያ መፈጠር ውስጥ የሰሩት ትልቅ የኃጢአት አሻራ አላቸው። ስለዚህ ያንን አሻራ እንደ አንድ የኦሮሞ ናሽናሊስት መታረም ነበረባቸው፣ ወይም ደግሞ ለወደፊትም ወደ ህግ መቅረብ በሚገባቸው ሁኔታ ለህግ መቅረብ ያለባቸው ተቋማቶች አሉ። ምዕመኑ ይቀርባል ማለት ሳይሆን ስትራክቸሩ ግን ለህግ መቅረብ ያለበት ጉዳይ አለ። ምክንያቱም በዛ ውስጥ የጠፉ በጣም ብዙ ነገሮች አሉ። ጥፋቶችን ደግሞ ሸፍነን የጋራ ኮንሰንሰስ እንገንባ የሚለው ህግን መዳመጥ ስለሚሆን ህግን ደግሞ መደፍጠጥ የለብንም። ብዙ ጊዜ ኢትዮጵያ ውስጥም የተቸገርነው አንዱ እንዲህ አይነት ችግር እኮ ነበረ ሲባል ያንን ችግር ቢያንስ እኮ ነበረ ሶሪ ብሎ እንደማለፍ ይልቅ አይ በቃ ችግሩ ተቀምጧል እሱን አትንካው ከኔ ጋር ግን ሀገር ፍጠር የሚል አይነት እያየው አላየውም አይነት ፖለቲካ ነው። እሱ አይሆንም። ያንን መንካት ያስፈልጋል። ጴንጤና እንትን የሚያጣሉ ይለዋል። ለምሳሌ ምን ማለት መሰለህ፣ በትግራይ ጦርነት ጊዜ አይተህ ከሆነ ካለ አሁን አንተ እንትን ላይ ሰው ገብቶ ይሄ ነው ማለት ይችላል፣ አንተም ይሄ ነው ትለን ትችላለህ። በትግራይ ጦርነት ያ ሁሉ አይነት ጥፋትና ወንጀል ሲፈጸም ከኢትዮጵያ የሃይማኖት ተቋማቶች፣ ፓርቲ፣ ሲቪክ ሶሳይቲስ፣ ሌሎች የመንግስት አካላትን ቢሆን ከፓርቲ ብትጀምር ከሃይማኖት ተቋማት ብትጀምር ይሄ ጦርነት ትክክል አይደለም ብሎ መግለጫ ያወጣ ተቋም የለም።
ስለዚህ ኦርቶዶክስም ብትሆን ጴንጤም ቢሆን እስልምናም ቢሆን እንደ ተቋም እንደ ግለሰቦች አላልኩም። ግለሰቦች በጣም ብዙዎቹ የትግራይ ጦርነት ትክክል አይደለም፣ ለትግራይ ህዝብ መሞት የለበትም ያሉ በተለይ በውጭ ሀገር የሚኖሩ የእነዚህ ተቋማት ውስጥ ያሉ በጣም ትላልቅ የምንወዳቸውና የምናከብራቸው ሰዎች ጦርነቱን ተቃውመውታል። ነገር ግን እንደ ተቋም እንደ ኢንስቲትዩሽን ማለት ነው እንደ ኢንስቲትዩሽን ይህንን ነገር የተቃወመ የለም። ስለዚህ ይህም ኃጢአት ነው። ስለዚህም አንድ ቀን ይሄ ያስጠይቃል። በአሁኑ ጊዜ በተለይ የትግራይን ጦርነት ሆ በለው ግፋ በለው ብሎ ካስገቡት በኋላ ዛሬ ኃጢአቱን ሁሉ ለጠቅላይ ሚኒስትሩ የሚሰጡ አንዱ እነዚህ ተቋማቶች ናቸው። ኃጢአቱ ለሱ ብቻ መስጠት የለበትም። ኦርኬስትሬት ሲያደርጉ የነበሩ እነዚህ ናቸው። ስለዚህ ከታሪክም አንጻር ይወቀሳሉና ልክ የሆነ ኢትዮጵያ የሚሸት ነገር የሚያወራላቸው ሰው ሲመጣ ሌላኛውን ከዚህ በፊት የነበረውን ኃጢአት የሚገጽቱ አካላትን ኃጢአተኛ አድርጎ ማቅረቡ ብዙ ጠቃሚ አይመስለኝም። ምናልባት ይህን ለወደፊቱ በዲቴል ማውራት ይቻላል ብዬ እላለሁ። ሌላው አንተ ያነሳውን ሀሳብን በጣም አሁን አፕሪሺየት ከማደርጋቸው እና ከምወደው አንዱ ህዝቡ የስልጣን ባለቤት መሆን አለበት። በትክክል 100% ይሄ ነው ትልቁ ችግራችን። እዛ ሀገር ውስጥ ህዝብ የስልጣን ባለቤት ሆኖ አያውቅም። ኢትዮጵያ በአፈጣጠሯ ጀምሮ ህዝብን አሳትፋ ሳይሆን አንዱም እኔ ኢትዮጵያ ለእኔ ኃጢአተኛ ናት ብዬ የምልበት ምክንያት አፈጣጠር ውስጥ የኦሮሞ ህዝብ እንድምታ እንደነበረውና ሀገር እንደመሰረተ አድርጎ ይወራል። የኦሮሞ ህዝብ የሰራውን የሚገነባ የሚያፈርስ ህዝብ አይደለም። ኢትዮጵያ ኃጢአተኛ ናት ብለን ስንል ምን ለማለት ፈልገን ነው? በኢትዮጵያ አፈጣጠር ውስጥ የኦሮሞ ህዝብ አዎንታዊ ፍቃድ ነበረበት ብለን ስለማናምን ነው። እኔ አላምንም እንደዚህ። የኦሮሞ ህዝብ ከተሰበረ በኋላ ከተቀጠቀጠ በኋላ ብዙ ጊዜም እንደምለው አንጥረኛ የሚያቀልጠውን ብረት እንደወደደ አድርጎ አጥልጦ የወደደውን አይነት ብረት አድርጎ እንደሚሰራ የኦሮሞ ህዝብ ከአውሮፓውያን በተገኘ ብረት ተቀጥቅጦ ተጨፍልቆ ኢትዮጵያ የተፈጠረች ስለሆነ እኔ በፍቃድ የፈጠርኳት ሀገር ሳይሆን በግድ ነው እና ያችን እንዴት አድርገን አስተካክለን የጋራ ኮንሰንሰስ መፍጠር እንችላለን የሚለው ነገር በጣም ያስማማኛል። እዛ ውስጥ አንዱ ደግሞ ህዝቦች እንዴት የስልጣን ባለቤት ይሆናሉ የሚለው እሱም ወደዛ ያመጣዋል። ይህም ያስማማኛል። ይህንም ብዬ ለጊዜ ቆም ላድርግና ያነሳበት ትላንት እንዴት ነበርን፣ ዛሬ ምን ላይ ያለ ነው፣ ነገ እንዴት እንሄዳለን የሚሉት እነዚህን ጥያቄዎች ያነሳሉ። ስለዚህ በዛ ነገር ከሄድንበት ጥሩ ነው ብዬ አስባለሁ። ቴንኪው አየ ቴንኪው። ባክግራውንዱም ላይ ማድረግ ነው የፈለግከው። ሂስቶሪካል ኦልሬዲ ጋፖች አሉ እና ዝም ብለን እነሱን ዘለን ከዚህኛው ቻፕተር መጀመር አንችልም። ባክግራውንድ አንደርስታንዲንግ በተለይ ሂስትሪ ራሱን የቻለ ነገር አለው እና እሱን ሃንድል ሳናደርግ ትሬስ ሳናደርግ ወደ እነዚህ ለመሄድ እንቸገራለን የሚለው በተለይ ኢትዮጵያ በሚለው ፒክቸር ደረጃ እንደ ኦሮሞ ከዚህኛው ቻፕተር ለመጀመር አንቸገርም። ቢኮዝ ኦልሬዲ እሱ እንደዛ ኢንሄረንትሊ ያለ ነገር ነው የሚለው ነው። ጥሩ ሀሳብ ነው። በኢትዮጵያ ደረጃ ስንነጋገር ካሉን ቻሌንጆች መካከል ትርክት፣ ታሪክና ህገ መንግስት የሚል ሶስቱ ነገሮች ናቸው። እኔ በመዋቅር ደረጃ የያዝኳቸው እነሱን ስንነካ በደንብ የምንነካው ይሆናል። ትርክት፣ ታሪክና ህገ መንግስትን። ቴንክ ዩ ፎር ዩር ፊድባክ። አለን ከታይም ኮንስትሬንት አንጻር ደግሞ በፍጥነት እንደዛ ፕሬዘንት ስላደረግ አፕሪሺየት ዩ በጣም ነው ደስ የሚለኝ። ቴንክ ዩ ሶ ማች። ባይዞ እኔ የቲክታክ እድሜ ይለያያል። ወደ መድረክ መምጣት የጀመርኩበትን በአንድ ወር ትበልጠኛለህ። ቲክታክ አካውንቴ የተከፈተበት ግን በ3 ዓመት በልጠሃለሁ። እኔ ቲክታክ ላይቭ ሳይጀመር በፊት ነው አካውንት የከፈትኩት። ቆይቷል። ተማሪዎች ናቸው እንደዛ አድርግ ብለውኝ ለፕሮጀክት ያደረኩት ግን አልጠቀምበትም ነበረ። ቴንክ ዩ ሶ ማች ኤኬ። ቴንክ ዩ ፎር ዩር ፔሽንስ። ምንም ችግር የለም። አያና ሰላም። በቅድሚያ ለሚሰማ ሰው ሁሉ ሰላም ለማለት ይወዳለሁ። ከዛ በመቀጠል አሁን እንግዲህ የምናወራው በኢትዮጵያ ጥላ ስር ነው። የፖለቲካ ጉዳይ እና የአገር ጉዳይ ነው የያዝነው። አያና ምን አይነት ስጦታ ያስፈልጋል አያና ብዬ አሰብኩና ፍቃደኛ ሆነ ኤጎይን ወደኋላ አርጌ መምጣት እንደ አንድ ስኮላር፣ ኦሮሞ ስኮላር 3 ቃላቶችን አገኘውልህ። እነዛስ ምንድን ናቸው ብሎ ባላንስ ለማስጠበቅ ይረዱዋል ወደፊት ብዬ አመንኩበትና ጀስቲስ ፎር ኦል የሚለውን ስሎጋን ላበረክትልኝ ወደድኩ። ጀስቲስ ፎር ኦል። እኔ ፍትሃዊ ሰው ነኝ እና ኤኬ በግሌ የኦነግ ደጋፊ ነኝ። ይህን ካስቀመጥኩ በኋላ ብሔርተኛ ነኝ እያልኩኝ ነው። ቁልፍ የሆነ ነገር እንግዲህ ይህን አውትሌት እኔ ተስፋ የማደርገው ከ4 ኪሎ ጀምሮ ከቤተ መንግስት ጀምሮ እስከ ዓለም ድረስ ማሳደግ አይነት አለብን እና የመጨረሻ እድል ነው ብዬ ጥሩ እድል ነው ፈጣሪም ያመቻቸ አይነት አጋጣሚ ነው ብዬ ነው የሚጠቀመው እና የሚረዳው እና ተስፋ አደርጋለሁ። ከ4 ኪሎ እስከ ዓለም ድረስ በኢንተርናሽናል ቋንቋዎችም ነገሩን አሰፍተን ጀስቲስ እና ፒስን ለኢትዮጵያ የምናበረክትበት አጋጣሚ ይመስለኛል። በዚህ አጋጣሚ የኢትዮጵያ ስኮላሮች
ዝምታቸውን የሚሰብሩበት ጊዜ መሆን መቻል አለበት። My message for all Ethiopian scholars right now is that just please break your silence. አደገኛ ነገር ጊዜ ላይ ስለሆነ አደገኛ ነገር አገሪቷ ላይ እየመጣ ስለሆነ just break your silence ብዬ እለዋለሁ። ይህን ካልኩ በኋላ ወደ ፖይንት እመጣለሁ። ናሽናሊዝም ቨርሰስ ላንዲንግ ብለህ ያነሳው ጥሩ ነገር ነበር አያና። ኪ ፖይንት ብሔርተኝነትና መድረሻው ወይ ደግሞ መዳረሻው ብለህ ያነሳውን በጣም ቁልፍ መሰረታዊ የሆነ ነገርን እና ለኢትዮጵያ ብሔሮች እና ብሔረሰቦች የሚጠቅም ጉዳይ ነው ማለት ነው። እዚህ ጋር ሁሉም ሰው ሊገነዘብ የሚገባ ናሽናሊዝም ቨርሰስ ላንዲንግ ብለን ምንድነው? ብሔርተኝነት እና ይታወቃል ብሔረሰቦች ኢትዮጵያ የብሔሮች እና የብሔር ብሔረሰቦች አገር ነች። ያ ይታወቃል። ላንዲንግ ውስጥ መንግስት አለ፣ ተቃዋሚዎች አሉ። መድረሻው ምንድነው? መዳረሻው ምንድነው? የተፈለገው ምንድነው? ፍትሃዊነትና ሰላም ነው በቅድሚያ የተፈለገ። እንደዛ እስከመሆኑ ድረስ ምንድነው ማብቂያው? ላንዲንጉን ዜግነት ብለ ያስቀመጥከው ነገር አለ። ሀሳብ ነው፣ ጥያቄ የለኝም ዛሬ እንደ ሀሳብ። ዜግነትማ አሁንም ዜጋ ነው፣ ብሔርተኛውም ዜጋ ነው፣ ኦኔግም ዜጋ ነው፣ የኢትዮጵያ ዜጋ ነው። ምንም እንኳ በመንግስት አሸባሪም የተፈለገ ነገር ፋሽስት ዋትሶኤቨር ቢባልም ዜጋ ነው፣ ተወደደም ተጠላም። ሌሎችም ተቃዋሚዎች ዜጎች ናቸው፣ የኢትዮጵያውያን ናቸው በመሰረቱ። ያ ሳይሆን የተሸብራራ ዜግነት ነው ሆኖ ያስቸገረ። ለዛም ነው መንግስት አለ፣ ተቃዋሚዎች አሉ ማለት ነው፣ በአደገኛ በሆነ መልኩ ማለት ነው። ስለዚህ ላንዲንጉ በተመለከተ ዲቴል የዝርዝር ውስጥ መግባቱም አስፈላጊ ላይሆን ይችላል። whatsoever it is ፔትሪዮቲዝም የሚባል ነገር ላይ ነው ችግራችን። ኢንስቴድ ኦፍ ሲቲዝን ፔትሪዮቲዝም፣ አንዱ የአገር ሰሪ የአገር አፍቃሪ፣ አንዱ ደግሞ የአገር በታኝ የአገር አጥፊ ተደርጎ ሌበል የሚደረግ ነገር የሚሰየም አይነት ነገር ማብቃት ያለበት ጊዜ ላይ ነው አሁን ያለ ነው። ኢትዮጵያን ሪሊ እንደ አገር የምንወድ ከሆነ አብሮነትን አብሮ መቀጠልን ልዩነታችንን ብሔር ብሔረሰቦች አብሮ እንዲኖሩ ሰላምና እድገት አገሪቷ ውስጥ በመንግስት ቋንቋ ብልጽግና አገሪቷ ውስጥ እንዲመጣ የሚፈለግ ከሆነ ፍቃደኝነት መኖር መቻል አለበት። ምን ለማድረግ? ልዩነትን ለማስተናገድ። መንግስት እንደ መንግስት ከዓለም አገራት ጋር ይገናኛል፣ ትልቁን ስራ ይሰራል ማለት ነው። ከተቃዋሚዎች ጋር ችግሮችን መፍታት አለመቻል ግን በጣም ዋጋ ያስከፍላል። እና እንደዛ አይነቶቹ ነገሮችን እንግዲህ አሁን እኛ ቮለንቲር እያደረግን እዚህ በራሳችን ፍቃደኝነት የመጣ ነው እና አጋጣሚዎችን ለሌሎችም ወደፊት ለሚመጡ ስኮላሮች፣ ኢንተሌክቹዋሎች፣ ሀገራቸውን የሚወዱ ህዝባቸውን ለሚወዱ የተማሩ ጀግኖች ዓለም አቀፍ ላይ ተበትኖ ያሉ ኢትዮጵያውያንን ተጠቅሞ መንግስትም ተቃዋሚዎችም ያሉ ችግሮችን መፍታትና አገሪን እና ህዝብን የመርዳት የመጥቀም ስራ ውስጥ እንዲገባ ለማስጀመር ነው። አሪያ ለመሆን ነው። አያናም እኔም ጭምር ማለት ነው። አሁን ዝምታችንን ሰብሬ ነው ፍቃደኛ ሆነን በተለያየ መልኩ እየመጣን ያለ ነው ማለት ነው። በዛ መልክ በጣም ጄኒዊንሊ ነው የመጣ ነው። ስለዚህ የፓትሪዮቲዝሙ ዜግነት አንደኛ ዜጋ ሁለተኛ ዜጋ አይነት ነገር እይታዎች የሚያበቁበት ጊዜ ላይ ነን እና በዛ መልኩ ነገሮቹ ቢታዩ ጥሩ ነው። የአያና መምጫ እኔ ጥሩ እድል እንደሆነ ነው የማገኘው። ሶ ጀስቲስ ፎር ኦል የምለውን ነገር እንትን አድርጌ ባላንሱን አስጠብቄ ወደፊት አስኬድ ነገሮችን እላለሁ። ጨርሻለሁ። ለጊዜው ይበቃል። ቴንክ ዩ ኤኬ አፕሪሺየት ኢት። አብቹ አመሰግናለሁ። ኮመንት ላይ ያለው ነበር እና ሌላም ሳይት እንድናገኝ ከቻልክ